ነብያችን አለይሂ ሰላም ስለ አንድ ሰው ነገሩን في قوم موسى በሙሳ ህዝቦች ውስጥ ለረጅም ዓመት አላህን ሲገዛ ሷሊህ ባሪያ ነበር አሉ ሷሊህ ከዛ ከረጅም ጊዜ በኋላ ሷሊህነቱ ሲቆይ ተሰላቸውና አሉ ድንበር ወደ ማለፍ ተቀየረ ወደ ወንጀለኝነት ተቀየረ ወንጀሉ ጥግ ነካ በኋላስ አላህ የሰማይና የምድርን ግንኙነት አላህ አቋረጠው አሉ በምን ዝናብን በመያዝ ዝናብ ከተያዘ ምን አለ ሱብሃንአላህ ሚሊዮነር ብትሆን ብራኝከህ አትበላም መሬት ካላበቀለች ወርቅ ብደረድር ወርቃኝከህ አትበላም አልማዝ ብደረድር አልማዛኝከህ አትበላውም ምግብ አይሆንህም የፈለገ ሀብታም ቢሆን የፈለገ ድሃ ቢሆን ያደገ ትንሽ አገር ቢሆን ምን ያስፈልገዋል የአላህ ረህመት በቁጥር አንድ ድረስ ምንድነው ዝናብን አላህ ሰማይን ያዢ አላት ከሰማይ ዝናብ ተቋረጠ ምድር ላይ ድርቅ ተንሰራፋ ሰዎች ተቸገሩ በአንድ ሰው ምክንያት አሉ ነብያችን አለይሂ ሰላም ከዛ ህዝቦች ሙሳ ጋር ሄዱ ለማላጅ እባክህ ሙሳ ሆይ አላህን ምታነጋግር የሆንክ ነብይ ሆይ እባክህ አላህን አናግረልን አለቅን አላህ ካልታረቀን ኡመመን ከምድረገጽ መወገዳችን እባክህ አላህን ለምንልን ሙሳ አላህን ሲጠይቁላቸው አላህ እንዲህ አላቸው ለሙሳ ሆይ ለዓመታት ሲያመልከኝ የነበረ አንድ ሰው አሁን ደግሞ ባገልባጭ ያው ሰው ለዓመታት ያመፀኝ ይገኛልና ህዝቦችን ሰብስበህ አንድ ሜዳ ላይ ለዓመታት አላህን ስታመልክ አሁን ለዓመታት አላህን ያመጽክ ያለ አንድ ሰው ከመሐከላችን አለህና ራስህን አጋልጸ ካለወጣ አላህ ረህመቴን አለቅም ብሏልና እባክህን ብለ ጥሪ ያስተላልፋላቸው በተባሉት መሰረት ሙሳ ህዝባቸውን ጠሩ አንድ ሜዳ ላይ ተሰበሰቡ ኸልቅ ነው ሙሳ ያ ረብ ሁሉ ሰው በየትኛው ድምጽ ያሰማለው ደሞ እኔ ኮልታፋ ነኝ አብሽር አንተ ተጣራ እኔ ያሰማልሃለሁ ሙሳ ተጣሩ ለዓመታት አላህን ስታመልክ ነበርክ አሁን ደግሞ ለዓመታት አላህን ያመጽክ ያለህ ሰው ሆይ ሰማይና ምድር ግንኙነት ያቋረጡት በአንተ ወንጀል ምክንያት ነው በአንተ ምክንያት ነው ሰው እየተቀጣ ያለው በአንተ ምክንያት ነው አፋስ እየተቀጡ ያሉት በአንተ ምክንያት ነው እንስሳዎች እየተቀጡ ያሉት በአንተ ምክንያት ነው አውሬዎች እየተቀጡ ያሉት በአንተ ምክንያት ነው ውሃ ውስጥ ያሉ የውሃ ፍጥረታት እየተቀጡ ያሉት እባክህ አንተ ሰው ሆይ ራስህን አጋልጽ አውጣ አንተ ራስህን ካላጋለጽክ አላህ ህዝመቴን አለቅም ብለዋል ብለው ሙሳ አለይሂ ሰላም ተጣሩ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄኔ ምን ተከሰተ ተደብቆ ወንጀል ሚሰራው ተደብቆ አላህን ሲያምጽ የነበረው ሰው ተደብቆ አለቀሰ አሉ ረሱላህ ሰለላሁ ዐለይሂ ወሰለም አለቀሰ ያ ረህማን ለዓመታት ስገዛ ሚስጥሩ በኔና ባንተ መካከል ነው ማንንም የሚያውቅ የለም አሁን ደግሞ ለዓመታት አንተን ሳምጽ ወንጀል ስሰራ ድንበር ስተላለፍ ማንንም የሚያውቅ የለም በኔና ባንተ መካከል ነው ሚስጥሩ እባክህ ያ ረህማን ሆይ ስገዛህ ያላጋለጽከኝ ሳምጽህ ያላጋለጽከኝ አምላኬ ሆይ አሁንም አታጋልጸኝ ለአንዴና ለመጨረሻ ጊዜ ማረኝ እኔ እንደሆን ተመልሻለሁ ብሎ ተውበት አደረገ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ታበ ኢላላህ ተውበተን ነሱሃ ጽድት ያለ መመለስን ተመለሰ ከዛም አሉ ረሱላህ ሰለላሁ ዐለይሂ ወሰለም ያ ህዝብ እዛው ሜዳ ላይ እንዳለ ዳመና አሉ ህዝቡ እዛው እንዳለ ዝናብ ዘነበ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሙሳ አላህን ጠየቁ ያ ረብ አስዋሻኸኝ በህዝቦቼ ይህ ሰው ራሱን ሳጋልጽ ማንነቱ ሳይታወቅ እንዴት ዝናቡን ለቀክ ብለው አላህን ሲያናግሩ ሙሳ ሆይ ለዓመታት ስትቀጡ የነበረው በዛ ሰው ሰበብ ነው አሁን ደግሞ እዝነቴን ዝናቤን ረህመቴን የለቀኩላችሁ በሱ ሰበብ ነው በተውበቱ በመጸጸቱ ኢዘን ሐቂቃ ዛሬ እኛ ስንቶቻችን በእኛ ምክንያት ሰው ያለቀሰብን የለንም ሰው ያስከፋን የለም ዱቤ ወስደን የካድነው እቁብ ተቀብለን የካድነው ያጭበረበርነው አማና የበላነው ሼር ስራ ተሰጥቶን የካድነው ስንቶቻችን ወንጀለኞች ነን ሐቂቃ ለምንድነው ወደ ሰው እጃችን ምን ሰነዝረው ፎርጅል ግብይት ምን ገበያይ ስንቶቻችን ነን ካላየ ምን አገባ ካዩኝ እስቃለው ካላዩኝ እሰርቃለው ይያልክ ወንጀል ምትሰራ ስንተነ አበዳሪ ወይም ተበዳሪ ይሞታል ይያልክ
የሰው ሐቅ ዱቤ ያከማቸ ከዛ በኋላ ምን ታመጣለህ እያልክ ስንቱን አየር ባየር ይባላል በዘመኑ ቋንቋ እምታስለቅስ እምታስነባ የስንቱን ቤት ያፈረስ የስንቱን ቤት ባዶ ያደረክ ስንት ልጆችን ያለ እናት አባታቸው እንዲበተኑ ያደረግን ስንቶቻችን ነን?